ሰላም እንዴት ናችሁ? የካሙ ዩቲዩብ ተከታታዮች እኔ ያለሁ አልሐምዱሊላህ ሰላም ነኝ። ውዶችዬ 3000 ሰብስክራይብ ልገባ ትንሽ ነው የቀረኝ። ሰብስክራይብ ያደረጋችሁ 3000 አስገቡኝ። እንግዲህ ኢሳም ለሁለተኛ ዙር ፈኪን አግኝቷት አለ። ባለፈው በእኔ ምክንያት ስለተሰደበች ይቅርታ አልጠይቃት ነው ብሏል ማለት ነው። እሷ ግን ያደረገችው ድርጊት ማለት ነው ሴት የሆነ በሙሉ የሚያፍርበት ስራ ነው ያሰራችሁ ማለት ነው። ወላሂ እኔ እንደ ሴትነቴ በጣም ነው የተሸማቀቅኩት፣ በጣም ነው ያፈርኩት። ለማንኛውም ሰብስክራይብ ያደረጋችሁ ቪዲዮውን እንከታተል። አቀፈኛ ምን አቀፈኝና በዛ ካሰኝ አንጂ መሰረታዊ ችግር አለብሽ ማለት ወላሂ ነው ችግር አለብሽ። መሰረታዊ ምን ተከው ምን አይምሮኝ ነው ምን ተሰልክ አይ ምን ልካስሽ ናልካ አይምሮ ምን ልካስሽ እኮ ምንሽ ለጨዋታው ድምቀት ነው። እምሮ እባክህ ብላል ቃል ማፍረስ ደግሞ ሙናፊቅ ባህሪ ነው። አላቀብሽ ቀይሪ ማለት ካሳው ምን ደስ ያለሽ ችግር አይደለም። ስም ግንባሬ እዚህ ሲስታ አስጠላልና ለባ አንቺ በቃ ተናልሽ ተቀመጭ። አረ እባክህ በላይ ነው ተቀጣጣጣን ምንድነው የምትቀጣው? ያው የፈለክ ልካስ አላልከም። ስለዚህ እንደ ቅጣት ነው የሚያዘው። ተቀመጭ። ምን ፈልገሽ ነው? ለምን ነገር ያሰውኩ ምን አመታል ዱስ ምን ወይ ባለፈው አሰደብከኝ አሁን ተበቀልኩ። በሽተኛ እንዴ ባላ አይቻምራ ችግር አለባት ይስጥ ምን ይመስላል? ስለዛ አላቃትም አታገኝም። ታውቃላችሁ በፍቅር ዙሪያ ማንንም እንደምፈልግ በማግባቱ ዙሪያ ማንንም እንደምመኝ እና ምንም አይነት ነገር ይኖረናል ብዬ አላስብም። አይኖረንም። ግን እዚህ ልክ ደግሞ እህት እያለኝ እናት እያለኝ ኢቭን የምወደውም ሰው እያለ እዚህ ልክ ዲስሪስፔክት ማድረግ አልፈልግም። እሷ እንድትደረግም አልፈልግም። እና እኔንም የምትወዱኝ ሰዎች ትንሽ ለኔም ክብር ያላችሁ ሰዎች መጥፎ ነገር አትናገሩ ለእሷ because ልጅቷን አይቻታለሁ በአካል ወላሂ እንደምታስባት ምናምን ነገር አይደለችም። እንደዚህ ይሄ ወንድ ወዳጅ አይደለችም። በቃ አጋጣሚ ነገሮች ተገጣጥመው እና ለሱ በእኔ ስም እባካችሁ በጣም ይሰባበር ኮሜንት የሚሰሩ ሰዎች እና ዩቲዩባችሁን ማድመቂያ ደግሞ እቺ ወንድ አተራማሽ ምናምን የምትሉ ሰዎች ምናምን ነገር ሆልድ ብታደርጉ ደስ ይለኛል። እና የምትሳደቡ ሰዎች ምናምን ነገር አላህ ወይ ፈጣሪያችን ስንት ነገር አልሸፈነልንም እንደኛ እኛ አሁን ወንጀል ቢገማ እንደኛ የሚሸትሷል የለም እኮ። እና በቃ ጣት መቀሰር በጣም ነው የምንወደው ወላሂ በጣም ኦዲየንስ አብሶ ኢስላሚክ ኦዲየንስ ላይ በጣም ጣት መቀሰር ነው ዳል አክቹአሊ ያደግንበት ነው። ወንጀል እንድንጠላ ተደርገን ስለምናድግ ቶሎ ለመጠቆም ይመቸናል። ግን ዩቲዩበሮች ራሱ በዚህ ሴት ሆናችሁ የሴትን ስም እያጠፋችሁ ሴትን ዲስሪስፔክት እያደረጋችሁ የምታገኙት ገንዘብ ባይዘው ቢቀር ይሻላል። እና እኛ ይሸፈነል አላህ ከሸፈነል እናንተ ደግሞ የሰው አይብ ራሱ ብታዩ አይቡን በትክክል ቦታ ለመጠቀም ለመሞከር ሞክሩ። እና ወላሂ በጣም ደስ አይልም። ወደ 9000 10000 ኮሜንት አለው። እኔ እንጃ በዚህ ልክ እንትን ደስ አይልም። ኤኒዌይስ ዛሬ ይቅርታ እላታለሁ። ባለፈው ዲስሪስፔክት ላረኳት ነገር ብቻ ሳይሆን በኔ የመጣ እንድትሰደብ ስላደረኩ በኔ የመጣ እንድትሰደብ በኔ የመጣ ማንም እንዲሰደብ አልፈልግም። በዛ ላይ ደግሞ ጠልታኝ አይደለም ወይ ልትበቀለኝ አይደለም የመጣችው ወዳ ነው የመጣችው። ወዶ ለመጣ ሰው ደግሞ በዚህ ልክ ማሰደብ ቁም ነገር አለው ብዬ አላስብም። ስለዛ እንግዲህ ስትመጣ ነው ቪዲዮውን መጨረስላችሁ የባለፈው ቦታ ላይ ሆኜ አላህ ካለ እና ይቅርታ ብቻ ነው የዛሬ ዓላማው ምንድነው? ይቅርታ ጠይቃታለሁ ምን እናያለን እስኪ። እና ሰብስክራይብ ማድረግ እንዳትረሱ 200 ሺህ በዚህ እንግባ። ያስከፋችሁ ካላችሁ በምንም ወይ አፉ በሉ ይቅርታ። እና እስኪ ትምጣና ደግሞ እንቀጥላለን። ከዚሁ ላቁመውና መታ እንቀጥላለን። በዚህ ቪዲዮ ግን 200 ሺህ ጋር በጣም ደስ ይለኛል። ከዛ እንዴት እንደምናከብረው እናያለን። ወዳችኋለሁ። በቃ እንዴት ነሽ? ደህና ነኝ። ዌልካም እንደናቀይ ይረኛል ሲያልሽ ብዙ ሰው ስለሚለው ሲከፋሽም ደስ ሲልሽም ነው የምትስቂው? አዎ ወላሂ ምሬ ነው። እንዴ የሳቅሽ ምንጭ ምንድነው?
ጥርስሽማ የሁሉም እኮ የሳቅም ጥርስ ነው፣ ግን ምንጩን ነው የምልሽ። እንጃ ዝም ብዬ ስቃለሁ ወላሂ። ሲከፋሽም ሲለማሽም ነው እኮ። ለዛ እኮ ነው ሰው የማያውቀው እኮ እንደሚደብርሽ እንደሚከፋሽም ነው። አዎ ከፍቶሽ ያውቃል? አዎ እንዴ። አሁን ደስተኛ ነሽ ወይስ ሀዘንተኛ ነሽ አንቺ? ሀዘንተኛ ሀፋ። አይ ሀዘኑ በዛ ይላል ከደስታው። ወላሂ ኖ ሪል ላይፍሽ ነው የማወራሽ። ሪል ላይፍ ወላሂ ምሬን እኮ። ለምንድን ነው የምታዝኝ? ምክንያቱም ታውቂያለሽ? አዎ ታውቂያለሽ? ንገሪኝ እስኪ። ችግር የለም እቆርጥልሻለሁ። በጣም የሚደብር ከሆነ እምባዬ ነው የሚመጣው። እስኪ ንገሪኝ። ወላሂ ምሬን ዝም ብለሽ እኚህ ስለምትይ ማለት ነው። ሁሉም ሰው ደስተኛ የሆነ ጋጣ ወጥ ምናምን መስመስል እኮ ለዛ ነው በጥርስሽ እኮ ስለምትሸፍኝ አይመስልሽም? ነው እሱማ። ወላሂ ምሬን የሚረዳሽ አለ ይመስልሻል? የለም ያን እኮ ነው ፋሚሊ ጋር ምናምን ፋሚሊ ጋር የሚረዳሽ ሰው አለ በደምብ። እሺ የምርሽም ነው ወል የጎጃም ልጅ ነሽ? አዎ ጎጃም የት ሻግኒ ሊኖርሽ ይችላል። ሻግኒ ስንት ጊዜሽ ነው ከመጣሽ? አንድ አመት ከምናምን ወር ሊሆን አንድ አመት ከ20 ቀን አዲስ አበባ ከመጣሽ። የምርሽም ከዛ በፊት መጥተሽ አታውቂም? መጥቻለሁ። ለመኖር ነው የምትይው? አሁን ከማን ጋር ነው የምኖረው? ከራሴ ጋር። ከራስሽ ጋር ማለት ከራሴ ጋር ነው። ብቻሽን እንዴ የምኖረው? አዎ ብቻዬን ነው። ወላሂ ወላሂ ነው የምትይው? ወላሂ ነው። ውሸት እኮ አይደለም የምትነግሪኝ ታውቂያለሽ? እውነቴን ነው። ብቻዬን ነው የምኖረው። ለብቻሽ ነው የምኖረው? ሚስት የለም ድስት የለም? እኔ እኮ ነኝ ሚስት። እሺ ባል የለሽም? የለኝም። ለምን አታገቢም? ምን ታማረኛል? ዝም ብሎ ማግባት አለ? ሴቶች ራሳችሁን ሲችሉ ማለት ነው ዱርዬ ትሆናላችሁ። አታውቂ? ማን ዱርዬ የሚያደርጋችሁ? እሱ አስተሳሰብሽ ነው። ባይዘው ማንም ተጠያቂ አይደለም። ስለዚህ ወንድ ልጅ ልክ ራሱን ሲችል ምናምን ራሱን ሲችል በስራም በኢኮኖሚም ባቀም ስለማግባት ነው የምናስበው። ታውቂያለሽ? ወላሂ ምንም አሁን ቆንጆ ቤት አለኝ ቆንጆ የሚስት ባገኝ ነው የምትይው። ቆንጆ የምልሽ ውስጧን ነው ውጫን አይደል። ሴት ልጅ ደግሞ ልክ ሲያልፍላችሁ ወንድ ምን ያደርጋል? አላለፈልኝም። ለዛ እኮ ነው ወንድ ያደርጋል ብለሽ የተቀመጥሽ። ያልፈልሽ እንደዛ ነው የምትሆኚው። ከሰራሽ ብቻሽ የምትኖሪ ከሆነ ያልፈልሻል። ለምን እንደጠራሽው ታውቂያለሽ? ላይክ ምን ገምትሽ? እንጃ መቼም ናፍቄ አይሆንም። ምን ሌላ ምን ልገምት? ስለምትናፍቁኝ እኮ ስለዚህ ምን ልገምት? ናፍቀኝ ብለሽ ይዋጥልሻል? አይዋጥልኝም። አይመጣውማ አይመጣው። እኔ ሰው አይናፍቀኝም ባይዘው ወላሂ ይሁን ምን አይነት ተፈጥሮ እንደሆነ አላውቅም። ግን አንተ የናፈቅክ ቀን ቢስሚላ በስክስክ ነው የምትለው። ተው በጣም የምወደው ሰውንም አይናፍቀኝ ባየው ችግር የለብኝም። ግን ይህ ሰው ለማየት ንፍቅ ምናምን አታስተውሶ የሚያንሳ ተስበው አይኔ ተርቦ ምናምን ብዙ አይነት ናፍቆት ነው። እኔ ከምንም በላይ ከማንምና ከምንም በላይ እናቴን ነው የምወደው። ግን አጠገባለች ብዬ ስለማስብ ደስ ባለኝ ሰዓት አያታለሁ ብዬ ስለማስብ በጣም በረጅም ጊዜ ነው የማያት ወላሂ። ግን በቃ ምንም የእናት ፍቅር መቼም አይገለጽም። የሚኖርበትም አላማ እሱ ነው። እና ደስተኛ አይደለሽም። ምን ብታገኝ ደስተኛ የምትሆኝ ይመስልሻል? እኔ አንተ ነው አይቀልዱ ምናምን አይደል? የምሬን ነው። አንተ ባገኘህ ደስተኛ ነኝ። ምንድን ነው የጨለመብሽ ግን? ማለት አሁን አንቺ የገመትሽው ምንድን ነው? ነይ ስልሽ ስጠራሽ ምን ያወራኛል ብለሽ ገመትሽ? እንጃ ምንድን ነው የምታወራው? ግን ነይ ስትለኝ ደስ ብሎኝ ነው የመጣሁት። መንገዱ ሲል አረዛዘሙ አጭር መንገድ ቶሎ ለመድረስ ኦኬ ያማልሽኝ ነው በቃ ሴቱ እንኳንም ወንዳልሽም እኔ ሴት ፈሽተሽ ነው። እኔ ግን የምሬን ነው። ይኸውልሽ ምን መሰለሽ አሁን የጠራሁበት ምክንያት ብዙም ሌላ ታሪክ ውስጥ ሳንገባ ባለፈው ቪዲዮ ቀርጸናል ታውቂያለሽ። ነገሩ ቀስ እንገናኝ ያለው ነገር እንያዘው ብዬ አልገፈተርኩኝም እኮ እስከማውቀው ድረስ አልገፈተርኩሽም። ቆይ ነው ያልከው እንጂ አልገፈተርኩኝም። ቴንኪው። እና እሱ ደግሞ ስሎሞሽን ምናምን አልነበረ ቪዲዮ ላይ እንደገፈተርኩሽ ነው የታሰበው። አክቹዋሊ አሁን ለኔ የኔ መገፍተር ምናምን አይደለም ቁም ነገሩ። እኔ ስለተገፈተርኩኝ ምናምን ሳይሆን ስለገፈተርኩሽ ወይ ገፈተርካ ስለተባለ ሳይሆን ኮመንቱ ደስ አይልም አንቺ ለሚጽ እና ምክንያቱ ደግሞ እኔ ነኝ አንተ አይደለም ምክንያቱ ብቻ እዛች ጋር በእኔ መጣ ነው አይደለ እንደዛ የሆነው ምናምን ነገር እና ያ ነገር በጣም ደብሮኛል እና ለሱ በጣም ይቅርታ
ይሄ የሆነው በእኔ ስለሆነ ማለት ነው። አይ አንተ ምንም ጥፋት የለብህም ማለት እዚህ ጋርም ጥፋት አድርጎ ካሰቡት እኔ ነኝ። ምክንያቱም አንተ አይደለም የደረስክልኝ። አይደለም እሱ እኮ ችግር የለም ሰው ይገናኛል። ምን እንደሚያገናኝ አይታወቅም። አንዳንድ ወንድ እኮ ወንጀል ብለሽ ስልክም ትቀበላለሽ፣ የሴት ስልክ ምናምን ትቀበላለሽ እኮ እንደዚህ ልጅ ኖርማል ነው። ማን መጣ እንትና ሄደ የሚባል ነገር የለም። ባለፈውም ነግሬሻለሁ እኮ ከሴትም መጣ ከወንድም ይሄ አሴ ባህል ያዝነው ነገር አለ እንጂ ባለፈውም ተናግሬያለሁ። እሜቴ ኸዲጃ ማግሌ ለካ ረሱላህ ሰለላሁ ዐለይሂ ወሰለም አገብታ የተሳካን የተቃና ትዳር ነው ማለት ከዚህ በኋላ እኛ እየላክ ነቃ ነው አይደለም። እኔ እሜቴ ኸዲጃን በጣም ወዳታለሁ እና የሰው ፈለግ ተከታይ ነው። አረበት እንደ ደግሞ የነብዩ ተከታይ አይደለም። ስለዚህ እቺም የሳቸው ተከታይ ነው። ስለዚህ ምንድን ነው መቀባጠረው? አንቺ ይገባሻል የምታወሪው? አሁን የሚገባ ነው የማይገባ ነው? አሁን ይደፈደሽ ይቀባጠር ያስረዳክ ፈላ አንተ የነብያችን ተከታይ ከሆንክ ማለት ነው። እኔ ደግሞ የሜቴ ኸዲጃ ተከታይ ከሆንኩኝ ስለዚህ ሁለታቸውም ባላ መንገድ ያሉ ናቸው። ስለዚህ እኔ እሷን ከሆንክ አንተ እሱን ከሆንክ ሜቴ ኸዲጃ የማን ተከታይ ናት? የነብያችን ሰለላሁ ዐለይሂ ወሰለም። አንቺ የሳቸው ተከታይ ነው። አሁን እሱን አይደለም እኮ ማውራሽ እዚህ አዲስ ላስተምር አይደለም የመጣሁሽ ሀቢብቲ። ባስተማርን ቁጥር የኛ ሙቀት ከፍ ይላል፣ ልጅም እናገኛለን። ቀርተሻል? አዎ ወላሂ አሁንም እየቀራሽ ነው? አሁን ሰሞኑን እየቀራሽ ነው ሰሞኑን? ከዛ በፊት አልቀራሽም ነው? ባለፈው አካባቢ ሌላ ሰፈር ነበርኩኝ አልቀራም። ምን እየቀራሽ ነው? ኪታብ ማሻአላህ አሪፍ ነው። ዛፍ በጣም እኮ አሪፍ ናቸው ሃይማኖት ላይ እንደዚህ ውስጥ ምናምን አሪፍ ነው። ከተማው እኮ ነው የፈሰደው። እኛም ድርዬ ነው እኛም ምን መስራት እንደምቀራ ማለት ብቻ ይሄ ሁሉ ነገር የተፈጠረው በእኔ ስለሆነ በጣም ይቅርታ። መካስ ያለብኝ ነገር እከሳለሁ። ለእንትን ለቃሚ ነበርሽ ምንድን እንዳለ ነጭ ነው ልብሱ። አይ ችግር የለም ጥቁር ነው እኮ እየሳብሻለሽ አብሮ ስለነበር ነው። ኧረ ተይ አታንሽልኝ ባለ አታንሽልኝ። ልብሱ ምንድን ቶሎ እንዳልቀ ነው እስኪ ተረጋጊ። ምንድን ነው የምትለው? ተረጋጊ። ከዚህ በላይ ተረጋጊ። አንቺ እኮ አሁን አልገባሽም። ያልገባሽ ብዙ ነገሮች አሉ። ወላሂ ምሬ ሚዲያ ላይ ትሰሪያለሽ፣ ዩቲዩብ እና አይሻላ ቲክቶክም ትሰሪያለሽ። ግን አልገባሽም ፓርት። አሁን ሚዲያ ላይ ማድረግ ያለብሽና የሌለብሽ ነገር አልለየሽም። አንቺ ሪል እየኖርሽ ነው። አብዛኞቻችን ትክክለኛ ላይፋችን ወጥቶ ሚዲያ ላይ ቢሆን በጣም ነው የምንሰደብበት። ወላሂ ምሬ ተሳዳቢው ራሱ ነው የሚልሽ። ግን በቃ አደባባይ ላይ የማይሰሩ ምንም አይደረጉ ነገሮች ይዛሉ። የሆነች ነገርሽን የሚከታተል ምላሶችሽን የሚከታተል አሁን እኛ ጓደኛ ማለት ተቀምጠን ስናወራ ማን ይከታተለናል? ማንም አይከታተልንም። ግን ሚዲያ ላይ ተቀምጠሽ እስኪ ብቻሽን ነው ገባሻ? ጥብስ ነው የሚያደርግሽ። እንደዚህ ትላለህ አንተም ሰው ሆነ ምናምን ነው የሚመጣውና መወድ እንዳለ መጠላት ይመጣል። ሰው ሀፋፍ መሆን ነው እና እንጂ አሁን ሪል ነው የምትኖር። አንተ ትክክለኛው እኮ ቢሆን ሰው መውደድ ያለበት አንቺ ገባሽ? ወላሂ ብሬን ሰው መውደድ ምክንያቱም አንቺ አሁን በአካልም በሚዲያም ደስ የሚልሽ ባህሪሽ እኛ ደግሞ እንለያያለን። ገባሽ? ሰው ጋር ምን እዚህ ጋር ምን ማድረግ አለብኝ ብቻ ማድረግ ያለብሽን ነገር ቦታ ማወቅ አለብሽና እሱ ነገር ይጎልሻል። ዛስ ወይ ለዛ ነው ስድብ ይበዛል፣ ቢላሂ ይበዛብሻል። ገባሽ? ነው ጎበዝ ነሽ። እኔ በዚህ አድናቂሽ ነኝ። ለተማች እኔ ስድብ ሻላ አልከታተልም። በከታተል ግን የሚጥሉ ነገሮች አይጠፉም። ተስፋ የሚያስቆርጡ ነገር ለዛ ነው ቅድም ደስተኛ ነሽ ያልሽ። ለምን ነው ለሁሉም ዲቱ አላውቅም እዚህ ምንም አላልክም። እንዳትሰደቢ እኮ እንዳትሰደቢ አልከኝ። አዎ ምሰሪውን ነገር በጣም ለይ። ሚዲያ ላይ ማቅረብ ያለብሽን ነገር ለይ። እርግጠኛ ሆኜ እስከማውቀው ድረስ ባለፈውም እንዳወራ ነው ከወንዶች ጋር ዛትማሽ ግንኙነት የለሽም እስከዛሬ ድረስ አብረሽ ከሰራሽው ጋር። ኧረ እኔ ወላሂ ለአዝም ከአንዳቸውም ወንድ ጋር ማለት ነው አላህ ምስክር ነው። አይ ሻንቻው ዝም ብለሽ ስትለጣጥ ምንም አይነት ግንኙነት ኧረ በጭራሽ እንደው ጭራሽ ማምሮ የማስበው ታውቅም። አሁን ዝናብ እየመጣ ነው። አፉ በይኝ በጣም ይቅርታ። አይ ለከፍልክ ነው አትምጪ እና ለእኔ ስላሰደብኩሽ ምናምን ነገር ሶሪ። በጣም መካስ ያለብኝ ንክሳለሁ። እዚህም ከሆነ የትም ቦታ ካዘኝ ካች ችግር እሺ ስማማል
ባጠፍ ሰው ጥፋት በመሰላቸው ነገር ለመካስ ነው ለመካስ ነው እንኳን አቀፈኛ ምን በለኝ አቀፈኝና በዛ ካሰኝ አንቺ መሰረታዊ ችግር አለብሽ ማለት ወላሂ የሆነ ችግር አለ መሰረት ታከሚ ምን ተከው ምን አይምሮኝ ነው ምን ሆንኩ መሰለክ እኔ መልካስሽ ናልካ አይምሮኝ ምን ልካስሽ እኮ ምንሽ ለጨዋታው ድምቀት ነው እሮ እባክህ ብላል ቃል ማፍረስ ደግሞ ሙናፊቅ ባህሪ ነው አላቀብሽ ቀይሪ ማለት ከሰው ምን ደስ ያለሽ ችግር የለም ስም ግንባሬ እዚህ ሲስታ አስጠላልና ለባ አንቺ በቃ ነው ያልሽ ተቀመጪ አረ እባክህ በላይ ነው ያልሽ ተቀመጪ ተቀጣጣትን ምንድን ነው የምትቀጣው የፈለክ ልካስ አላልክም ስለዚህ እንደ ቅጣት ነው የሚያዘው ተቀመጪ ምን ፈልገሽ ነው ንክኛን ነገር ያሰውኩ ምን ወመታል ምን ወይ ባለፈው አሰደብኝ አሁን ተበቀልኩ በሽተኛ እንዴ ባላ አይቻምራ ችግር አለባት ይስጥ ምን ይመስላል